መቶ አምስቱ በአብ በወልድ በመንፈስ ቅዱስ ስም አምነው የሥላሴ ልጅነትን የቤተክርስቲያን አባልነትን የተቀበሉበት ነው። አዲስ ተጠማቂያን ናቸው። እንኳን ደስ አላችሁ፣ እንኳን ደስ አለን። የሚታየው መቃኞ ቤት ላይ ቅዳሴ ቤቷ ከሳምንት በፊት በየካቲት 16 በከበረው ጨፍሚራ ቅድስት ኪዳነ ምሕረት ቤተክርስቲያን ነው። እንግዲህ 105ቱ አዳዲስ ተጠማቂያን ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንኔ ቤትኔ ጡማንቻ የኔ መቴዋስ ምን ይሆና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ይህን ድምጽ ምሰሙ ኦርቶዶክሳውያን ክርስቲያን ወገኖቻችን ታላቅ የምስራች ልናበስራችሁ ነው። ይህ ያለንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በዱና ወረዳ ቤተ ክህነት ስር በአዲስ ተከላ ላይ የምትገኘውና በቅርቡ በዚህ በሚታየው መቃኞ ቤት ላይ ቅዳሴ ቤቷ ከሳምንት በፊት በየካቲት 16 በከበረው በዚች በጨፍሚራ ቅድስት ኪዳነ ምሕረት ቤተክርስቲያን ነው የተገኘ ነው። በዚህ ቤተክርስቲያን እንድንገኝ ያስገደደን እንግዲህ በቦታው ላይ አራት አባወራ ከነ ልጆቻቸው 12 ክርስቲያኖች ብቻ ያሉበት ቦታ ነው። ይሁን እንጂ ከሳምንት በፊት 15 ሰዎች ዛሬ ላይ ደግሞ 90 ሰዎች በአብ በወልድ በመንፈስ ቅዱስ ስም አምነው የሥላሴ ልጅነትን የቤተክርስቲያን አባልነትን የተቀበሉበት ነው። በዚህ ቦታ ላይ ቤተክርስቲያን ባለመኖሩ ምክንያት ድሮ ይሄ አካባቢ የሚታየው ሙሉ ለሙሉ ኦርቶዶክስ የነበረበት ስፍራ ነበረ። ነገር ግን በቦታ ርቀት ምክንያት ቤተክርስቲያን በአቅራቢያቸው ባለመኖር ሃይማኖታዊ ዕውቀት ማነስና ዘርፈ ብዙ በሆኑ ማህበራዊ እና የተለያዩ ተግዳሮቶች ከቤተክርስቲያናችን እቅፍ ወጣው አራት አባወራዎች ብቻ ቀርተው ነበር። ነገር ግን ያው ይሄ ከመጣ ደግሞ እኔ ኋላችን የሚታዩት አብዛኞቹ በሚባለው ደረጃ እንግዲህ 105ቱ አዳዲስ ተጠማቂያን ናቸው። እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ እንዲመጣ ደግሞ እጅግ የተንሰላሰለ ስራ ተሰርቶ ነው የመጣው። እሱንም ከወረዳ ቤተ ክህነታችን ጀምሮ ዱና ወረዳ ማዕከል ከዱና ወረዳ ማዕከል ጋር ሆሳና ማዕከል የሰንበት ትምህርት ቤት ወጣቶች ህብረቶች በህብረት በመሆን ነው እኒህ ሰዎች ሊጠመቁ የቻሉትና አሁንም እንደሚታየው ይሄ ከኋላችን የሚታየው ህንጻ አላለቀም። በርካቶች ሊጠመቁ እንግዲህ ተደጋጋሚ ጥያቄ እያቀረቡልን ነው። ቅዳሴ ቤቷም የከበረው በማይመች መቃኞ ቤት ላይ ነው። በቦታው ላይ ካህን የሌለበት ነው፣ ዳቁን የሌለበት ነው። አዲሱ ህንጻም በር፣ መስኮት፣ ድንጋይም ብዙ ነገር ያልተሟላበት ስለሆነ ይህ ምሰሙ ኦርቶዶክሳውያን ክርስቲያን ወገኖቻችን ይህ መደገፍ ምትሹ ከዚህ በላይ እንድንበዛ ቁጥራችን እንዲበዛ ክርስቲያኖች እንዲሰፉ ምትፈልጉ ክርስቲያኖች ወገኖቻችን ከብፁዓን አባቶቻችን ጀምሮ የተለያዩ በጎ አድራጊ ማህበራት ወገኖቻችን ክርስቲያኖች ሁላችሁ ከስር በሚቀመጠው አካውንት የጨፍሚራ ቅድስት ኪዳነ ምሕረት እያላችሁ እንድትደግፉን። ከዚህ በተጓዳኝም እንደሚታየው አብዛኞቹ ነጠላ የላቸውም። ነጠላውን ከምእመኑ ነው ተቀብለን ያለበስናቸው። አሁንም አብዛኛው ነጠላ ያለበሰበት ነው። በርካታ ነገር ያልተሟላበት ነው። ድምጽ ማግያ፣ ሞንታርቦ ዘርፈ ብዙ የሆኑ ነገሮች የሌሉበት ቦታ በመሆኑ በእግዚአብሔር ስም ያው በሰፊው እናሳስባለን። በኋላም ወረዳ ቤተ ክህነታችንም ከሀገረ ስብከት ከማህበረ ቅዱሳንም የመጡ ታላላቅ አባቶቻችንም ወንድሞቻችንም ሐሳቡን ይናገራሉ። ነገር ግን ይህን ድምጽ መሰሙ ክርስቲያኖች እንድትረቱን፣ እንድትደግፉን፣ ከጎናችን እንድትቆሙ በእግዚአብሔር ስም እንማጸናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ደስ አላችሁ። ኦርቶዶክስ አመነት ምንል ዋአመና ወንድን የኦም ኤስም es masgana kitabona kaliye setan igada